እንግዲህ አክሱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያና የመጨረሻ እናት ናት። መሰረተ ሃይማኖታችን እዚህ ነው። ከዛ በፊትም የብሉይ ኪዳንም የሕገ ልቡናም የሐዲስ ኪዳንም የሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረት ናት። ካሊ ገበር ዘይካል ማይ ገበር ዘይካል ነገሩን ላል ተግር ዘይፈልም አክሱም መስጊድ ዘይተሰርሕ ለካዚ احنا حاجتنا نسرح المسجد هون ዘይተሰርሕ ዝክሉ معك 100 ዓመታት شح ዓመታት ወላ ካሊድ ማን ይባሉ ታሪካው ነገር ድማ ነው ማለት خلي من قد تريو اما على مسجد سينا انت لك ما خلي زرواي سلقاليو بقليل الترارد يها تفتح نقرات له قال لي كنت تاريخ هو ذلو انا يوعد لا محلارون يكون قال لي نو انا بوليتيكاوني اتولو زم زلل ولو مدي ما انا حتى اقسمنا بالله علم اجنده غبر فتن الذي كون تغينو نجر له مالك لذي زي أصنعها كما خيرك مسينا نزلنا تاريخ رئيها سيلون محدار وقت قرقص يتفعلم من هاي جنا من كساسي እንደዚህ እንደ አክሱም የሌላ ቤተ እምነት የማይሰራባቸው ከተሞች ወይም ደግሞ ክፍለ ዓለሞች አሉ። ለምሳሌ ያክል የሳውድን ብንወስደው የመካ መዲናን ብንወስደው መካ መዲና በምንም አይነት ይቅርና በመካ ቤተክርስቲያን ሊቋቋም ቀርቶ ኢትዮጵያውያን ክርስቲያኖች ወገኖቻችን እንኳን ወደዛ በሚሄዱበት ለሥራ ፍለጋ በተለያየ ሲሄዱ እንኳን ይቅርና ቤተክርስቲያን አግኝተው ሊሰግዱ ቀርቶ ስማቸው ክርስቲያናዊ ስማቸው ወለተ ማርያም፣ ወለተ ስላሴ፣ ገብረ ማርያም፣ ገብረ ስላሴ የሚባል የነበረው ስማቸው ሳይቀር እንዳይታወቅ እየቀየሩ የሚሄዱበት ከተማ ወይም ሀገር አለ። አክሱም በሕገ ልቦና በሕገ ኦሪቱን 10 ትእዛዛት ታወተጽን ተቀቢላ ዝሐደረት 10 ትእዛዛት ሕግታት እግዚአብሔር እዚኣ እንዳፈጸመት ዝጸንሐት ኣብ 34 ዓመተ ምህረት ድማ ወንጌል ተሰበኸላ ወንጌል ዝኣተወላ ኣብ 4ይ ክፍለ ዘመን ድማ በአቦና አቡነ ሰላማ ኩሎም ሚስጥራት ቤተክርስቲያን ተፈጸሙላ እዚ ኩሉ ተግባራት ቅድስና ሒዛን ሓቂፋን ዘላ ማህሌት 24 ሰዓት ዘይፍለያ كعبلت حدا خساب علت شو حتى نهزب عالم بملو سلا سلام إلى اكسيو مهارنا كرسوس ندابلت تسألي نعلم حرت تسألي حباي كتما ايا اخصو ماتشم كم تسفلت كرملالة كرسوس بدك عدام تمسرتت الخبرات عدي دحرنا ايهون بدك روح الخبرات تحلوت عدي كبس عدي كبسلون بلسة سوا كمون بزمن حديث زنورو لقاونتن قدسانن مقدس ياريت تسعة قدسان الخبرات عدنا قدس عدي አክሱም ሁላችን እንደምናውቀው ያ ብቻ ሳይሆን መላው ዓለም እንደሚያውቀው ቅዱሳት መጻሕፍትን በተለይም ደግሞ በእግዚአብሔር መንፈስ ቅዱስ እየተቃኙ እየተመሩ የጻፉልን ደጋጋ አባቶቻችን የጻፉልን ቅዱሳት መጻሕፍት መጽሐፍ ቅዱስም በስፋት እንደሚያስረዳው አክሱም ከሕገ ኦሪት ወይም ደግሞ ከብሉይ ኪዳንም በፊት ቢሆን አክሱም የመጀመሪያ ጊዜ በሕገ ልቡና የተጻፈ ጽሑፍ ሳይኖር የሰው ልጅ በስነ ፍጥረት ተመራምሮ እግዚአብሔር እንዳለ አይቶ በስነ ፍጥረት ተመራምሮ እግዚአብሔርን ማምለክ እግዚአብሔርን መከተል ማለት ነውና አክሱም ከሕገ ብሉይ በፊት በሕገ ልቡናም እግዚአብሔርን የምታመልክ ሀገር ነበረች። ይሄ ዋና ማሳያ የሚሆነን በአንደኛው ነገሥት በምዕራፍ 10 ላይ ከቁጥር 1 ጀምሮ ያለው የንግስተ ሳባ ንግስተ አክሱም አሁን ያለንባት የአክሱም ከተማ መነገሻዋ ሆኖ እስከ የመን ነግሳ የነበረችው እናታችን ቅድመ አያታችን ንግስተ ሳባ ምስክር ናት። ስለዚህ ከዛን ጊዜ ጀምሮ በሕገ ልቡና እግዚአብሔርን ማምለክ ለኢትዮጵያውያን ለአፍሪካውያን የመጀመሪያው በር ከፋች የሆነችው አክሱም ነው ወይም አክሱማውያን ናቸው ማለት ነው። ስለዚህ ይህ በሃይማኖት አንጻር ሲሆን በሀገር ምስረታ በስልጣኔ መንገድ ስናየውም እጅግ አስተዋጽኦ አድርጋለች። ወደ ብሉይ ኪዳን ስንመጣም ኢትዮጵያ ሀገራችን ከሕገ ልቡና ወጥታ ወደ ሕገ ብሉይ የተሸጋገረችበት ዋና ምክንያትም ታሪካችንም እንደሚያስረዳው መጽሐፍ ቅዱሳችንም እንደሚያስረዳው
እንግዲህ እስራኤል ዘስጋ ምንላት ምድረ እስራኤል እግዚአብሔር በሙሴ አመካኝነት እስራኤላውያንን ከግብጽ ባርነት ካወጣ በኋላ በሲና ተራራ ታቦት ሕጉን ወይም ደግሞ ጽላትን እንደሰጠው ከዛም ጀምሮ መጻሕፍትን በሙሉ ሕግጋትን በሙሉ ነቢያትን አስነስቶ ለቤተ እስራኤል ሰጥቶ ነበር። ይህ በቤተ እስራኤል ብቸኛ ሆኖ የነበረው ሕገ ኦሪት ሥርዓተ ኦሪት በንግሥተ ሳባ አመካኝነት አሁን ባልናት እናታችን እዛ በእግዚአብሔር በፈቃድ እግዚአብሔር ኢየሩሳሌምን በጎበኘህ ጊዜ ከሰሎሞንም በተገናኘህ ጊዜ አንተን የወደደ አንተን የሾመ በእስራኤል ዙፋን ያስቀመጠህ እግዚአብሔር ይመስገን ብላ ያመሰገነችው እናታችን ከዛ በኋላ ጀምሮ ደግሞ ጌታችን ኢየሱስ ክርስቶስም ቢሆን በማቴዎስ ወንጌል ምዕራፍ 12 ላይ ንግሥተ አዜብ ትነሳ ወተትፋታህ ለዛቲ ትውልድ ብሎ እንደመሰከረላት በልጇ በቀዳማዊ ምኒልክ ምክንያት ሕገ ኦሪትን ብቻ ሳይሆን መጻሕፍተ ኦሪትን ሥርዓተ ኦሪትንም ብሎም ደግሞ ለእስራኤል ዘሥጋ የተሰጠችውን ደግሞ በአጽብዓ እግዚአብሔር የተጻፈባት ጽላትም ሀገራችን ዛሬ እዚህ አክሱም እንደምትገኝ ሁላችን እናውቃለን። ስለዚህ በብሉይ ኪዳንም ሰፊ አገልግሎት የሰጠች የእግዚአብሔር ከተማ የእግዚአብሔር ሀገር ሆና እንደ ነብየ እግዚአብሔር ዳዊት ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ጌቿ ኢትዮጵያ ወደ እግዚአብሔር ጌቿን ትዘረጋለች ያላት አንዷች ከተማ ናት። በነብዩ አሞጽ ምዕራፍ 9:7 ላይም እናንተ እስራኤላውያን ለኔ እንደ ኢትዮጵያውያን ልጆች አይደላችሁም ብሎ የተመካባቸው ዜጎችም አክሱማውያንና በአጠቃላይ ኢትዮጵያውያን ናቸው። ስለዚህ ከዛን ጊዜ ጀምሮ በብሉይ ኪዳንም ሰፊ አስተዋጽኦ ያደረገች ከተማ ናት። በስልጣኔውም በተመሳሳይ መልኩ ነው የምናየው። በስልጣኔም በተመሳሳይ መልኩ ሌላው ከዛን ጀምሮ ስናየው ደግሞ እንግዲህ በዛን ጊዜ በብሉይ ኪዳን መጻሕፍት ያልተበረዙት አሁን ዓለማችን እስራኤል ዘሥጋ መጻሕፍቶቿን አጥታለች፣ ተበርዘውባታል። አክሱም ኢትዮጵያ ግን ብሉያትን በሙሉ እነ መጽሐፈ ሄኖክን ሌሎችን መጻሕፍት ጠብቃ የኖረች ከተማ ናትና ሰፊ አስተዋጽኦ ወይም ደግሞ ሰጥታለች። ሶስተኛ ሐዲስ ኪዳን ወደዚህ ሲመጣም ብንመለከተው አክሱም ኢትዮጵያ አሁን ያለንባት ምድር ያ ትንቢት ይነገር የነበረው በሚገባ ትከታተል ስለነበረ ከዚች ከተማ የነበረችው የንግስቲቱ የገንዘብ ሚኒስተር የምንለው ጃንደረባው ከዚህ ተነስቶ ወደ ኢየሩሳሌም ወደ ትልቁ ቤተ መቅደስ ኢየሩሳሌም ለመስገድ በሄደ ሲመለስ በጋዛ በሐዋርያት ሥራ ምዕራፍ 8 ላይ እንደምናነበው ክርስትናን በራሱ ፈቃድ አምኖ ተቀብሎ ወደዚች ከተማ በ34 ዓመተ ምህረት በመምጣቱ እቺ ከተማ በአፍሪካ ብቻ ሳይሆን በዓለማችን ከእስራኤል ቀጥላ ክርስትናን በመቀበል የመጀመሪያዋ የሐዲስ ኪዳን ወይ ደግሞ የክርስቲያን ማዕከል ሆና የመጣች ከተማ ነው ያለነው ማለት ነው። ስለዚህ ከዛን ጊዜ ጀምሮ በኋላም ደግሞ በአብርሃ ወአጽብሃ ጀምሮ ስናይ ክርስትና ያበበባት የተወለደባት ያደገባት የተስፋፋባት ለመላው ኢትዮጵያ ብቻ አሁን ላለች ኢትዮጵያ ሳይሆን እስከ የመን እስከ መረወ እስከ መቃድሾ ያስፋፋች ስለሆነች ኢትዮጵያ በብሉይ ኪዳን በሐዲስ ኪዳን በእነዚህ ዘመናት አክሱም ያበረከተችው አስተዋጽኦ ሙሉ ነው። ሌላ ሁለት ነገሮች በኢትዮጵያ ስለዚህ በዚህ አክሱም ሕገ ልቡና ተተርጉመባታል። አክሱም ብሉያትን ተተርጉመባታል። ሶስተኛ አክሱም የሐዲስ ኪዳን ማዕከል የክርስትና ማዕከል ናት። ይህንን ካየን በኋላ ሁለተኛም ቀጥለን ይህን እየተስፋፋ አብርሃ ወአጽብሃ ኢትዮጵያ የክርስቲያን ደሴት ብሎ የሰየሟትም ከዚህ ተነስተን ነው። ሌላው ማየት ያለብን ስርዓተ ንግሱ፣ ፊደሉ፣ ስነ ህንፃው፣ ስነ ጥበቡ፣ ስነ ስዕሉ፣ ፊደላቱ፣ አውደ ቀመሩ፣ ባህረ ሐሳቡ፣ ስነ ጽሁፉ፣ ስርዓተ ትምህርቱ ሁሉም ፊደሉም በሙሉ የተወለደው የተፈጠረው ቅድመ አያቶቻችን አክሱማውያን የፈጠሩት ታሪክ ነው። ሌላውም በአንጻሩም በሌላ በኩል ስናይም ደግሞ ሲቪላይዜሽን ራሱ ይሄ ምናየው ሐውልቱም በሙሉ በዛን ዘመን ምንም አይነት ዘመናዊ ቴክኖሎጂ የሚባል ባልነበረበት አባቶቻችን በዘመኑ እንኳን ሳይንቲስቶች ጠይቀው መልስ ያላገኙበት ይህን ሁሉ ስራ እየሰራች የቆየች እቺ ምድር አክሱም እናትና ስለዚህ ያበረከተችው አስተዋጽኦ ባጭሩ ይህን ይመስላል። በሰፊው ለወደፊት እንደሚገለጽ ደግሞ ተስፋ አለኝ እና ይህን ትመስላለች። በተለይ በአክሱም የሚኖሩት ሙስሊሞች ወንድሞቻችን የእስልምና እምነት ተከታዮች በትግራይ የሚኖሩትና ብሎም በኢትዮጵያ የሚኖሩት ወንድሞቻችን በሚገባ ስለሚያውቁት ይህም የእነሱ ጥያቄ ነው ብለንም ስለማናምን እንዲያውም ለምን አክሱም መስጊድ እንደማይሰራ እንደ ታሪካው እንደሆነ ጠንቅቀው ስለሚያውቁ ይህንን እነሱም
በረጋ መንገድና በጥሩ ሁኔታ እና መልስም ራሳቸው ይሄ የኛ ጥያቄ አይደለም፣ ይሄ የአክሱም ሙስሊሞች ጥያቄ አይደለም ብለው እንደሚነሱ እምነቴ ነው። ጎንደር 44 ላይ እኮ ብዙ መስጊዶች አሉ እኮ፣ ሌላም ቦታ ላይ እኮ ብዙ መስጊዶች አሉ እኮ፣ አዲስ አበባ ላይ እኮ ብዙ መስጊዶች አሉ። ታዲያ ለምንድን ነው አክሱም ጽዮን ላይ አይናችሁ መስጊድ እንዲሰራ ይፈለገው? አክሱም ጽዮን ላይማ የማይሰራበት ምክንያት አንደኛ የአስርቱ ቃላት መገኛ ሀገር ነች አክሱም ጽዮን። የአባቶቻችን ሙሴ የተቀበለው አስርቱ ቃላት ከጌታ በሲና ተራራ ተቀብሎ በንግስት ሳባ ወይም ደግሞ ቀዳማዊ ሰለሞን በሚባለው ምኒልክ የመጀመሪያው ወደ ሀገሩ ይዞ የገባው አስርቱ ቃላት አክሱም ጽዮን መገኛ ስለሆነ ቅድስት ቦታችን ነች፣ ልናስነካ አንፈልግም። ያ ቅድስት ቦታ ደግሞ ያንዳችን ብቻ ሳይሆን የኢትዮጵያውያን ወይም ደግሞ የባለርስቶቹ መቀመጫ ነው። ለምንድን ነው መካ መዲና ላይ ክርስትና ማይኖረው ታዲያ? ለምንድን ነው መካ መዲና ላይ ታዲያ ክርስትና ማይጻፈው ታዲያ? ለምንድን ነው መካ መዲና ላይ ቤተክርስቲያን የማይሰራው ታዲያ? ለምንድን ነው መካ መዲና ላይ ያሉ ኢትዮጵያውያን የኦርቶዶክስ ተዋህዶ ልጆች ቤተክርስቲያን ዕጣኑ እየናፈቃቸው ቅዳሴ እየናፈቃቸው ቅዳሴው እየሸተታቸው መጾም መጸለይ ማስቀደስ እያማራቸው እዛው ቤት ታፍነው ስብከት እንኳን ለማዳመጥ ተቀብረው በዩቲዩብ ነው የሚያዳምጡት። በኤርፎን ነው ተቀብረው መካ መዲና ላይ በሳውዲ አረቢያ በአብዛኛው በአረብ ሀገር የሚኖሩ የኢትዮጵያ ኦርቶዶክስ ተዋህዶ ልጆች ተቀብረው ነው ክርስትናናቸውን የሚከታተሉት ያሉት። መሰረታችን ደግሞ አስርቱ ቃላት ወይም ደግሞ የመጀመሪያው ጃንደረባው የኢትዮጵያው ጃንደረባው ፊልጶስ ያጠመቀው በጋዛ ሰርጥ እየሄደ እያለ የነብዩ ኢሳያስን ወንጌል እያዳመጠ ወይም ደግሞ እያነበበ እየሄደ እያለ ያመነ የተጠመቀ ይድናል እያለ የሚለው ነገር የነብዩ ኢሳያስን ትንቢት እያዳመጠ ወይም ደግሞ እያነበበ እየሄደ እያለ አንድ ሰው መጥቶ ምንድነው ያለው? የምታነበውን ነገር ታውቀውና ለሲለው ምንድነው ያለው? የሚያስረዳይ ሳይኖር እንዴት አውቃለሁ አለው። ግን እግዚአብሔር በመንፈስ ቅዱስ ፊልጶስ ልኮለት ነበረ ማለት ነው። ከዛስ ናበል ውረድ ብሎ አጥምቆ ፊልጶስ ጃንደረባው ነው ወደ ኢትዮጵያ መጀመሪያ ክርስትናን ይዞ የመጣው። ምንም ቢሆን አክሱም ጽዮን የአይናችን የብሌናችን ማረፊያ ነች። ያሰጡ ቃላት የአባቶቻችን የቅኔ የማህሌቱ የቅዳሴው የዜማው አገር ያቋቋሙ አገር የብዙ ቀሳውስት የነ ቅዱስ ያሬድ አገር አክሱም ጽዮን እንዲሁ በቀላሉ የሚደፈር ነገር አይደለም። እንዲሁ 3000 ዓመት ተብልኩልኒ ተወዲኑ ተአመነ ዝሆኑ አክሱማውያን እየመረጡ ምክንያት ንግስተ ሳባን ምኒልክን የካህናት አዛርያስን ጽላተ ሙሴ ይዘው ዘመጥቆ ቅድስት ከተማና አክሱም ያዝመጣው ገና አልተወልደን አይተጠመቀን አይተጠቅለን የተሰነ ነው ምስአምኑ ትንወዳደር ፍጹም ይግባል ኢየሩሳሌም ቅድስት ኢየሩሳሌም ማለት አንተ ወባታችን ወባሰር ተወርታለሁ ኢየሩሳሌም ሰማያዊት ነው። ኢየሩሳሌም ሰማያዊት ታምራዊት ኢየሩሳሌም ለነውነንያ ከዚ ኢየሩሳሌም ከመራባ ሁሉም ፈጥሮ አውዱዋይ ቸችብል አውዱዋይ ገዲፉ አመት ከመለና ቤተክርስቲያን ተዘሉ ናሕና ይታይና ናዓና ነፍሱማዊ አመት ከተሰርሐተውና እንደራደረው ነገር የለም እንደራ ለእጥዙ ለህዝበ ክርስቲያን ተጠለ መጨረሻ ታይም ማዕጽም ማሁር ጠቅላይ ሚኒስትር ህዝበ ክርስቲያን ተወዘቱ የወደ አያየኩም ህዝበ ክርስቲያን ተወዘቱ ያወቁም አባታችን ሆነ ያወቁም ያወቁ ስለዚህ ህዝበ ክርስቲያን ፈቅዱ ነው ህዝበ ክርስቲያን ፈቅዱ ነው አባታችን ፈቅዳሉ አዎ ስለዚህ ከምዝነ ወርናዮ ከፍተዝነ ወረድ አንድ ሰዓት የመዘገጃ ሰራተኛታት ምናልባት ናይ ስልጣን ሽግሽግ ስለዘንሄ ታውካሌ ቦታ መጽፉን ዘይትፈጡ ቦታ ይቀየመኑንቲ አሳይት ፕላን መሃል አካሊ ምግባር ጥንቃቄ አድርጉ ለና ህይወትና اليوم አገርና ነብሪና ወተክስቲና ዘለና እሳተኛም ወተክስቲናም ዘለው አብደገፈናም ዘባአስና ክንተና ሆኛ ፈነቃረሰው ይገባና እነዚህ ሁሉ ምክንያቱም ውስጥ ኢትዮጵያ ዘለተ ኔት ሚዲያ ካሜት ሚዲያን 10 ሚሊዮን ሰው ዝፈታ ትተጻሙ የኔ ይፈጣል ነፍስ አይወለና ክንጽላ ወላይት አረበኞች ነበር ዝተጋብረ እዩ ተርፈዝ ለይተገሩ ስለዚህ ፍጹም ተቀባልነት ነው።
ب1900 عامات تخبيرا زنبرت قدس بيتا كريستياننا أقسم كو هج أوري تقبل أكويا أنا أهود إبليس تتأمن يا أكويا قل كنا كريستنا مستقيل حدا أهود كوي تلفن بمولو سن كويو كريستنا تقبلوا زي حزاز متى كويا ذا حق زيا زيا قدس أقسم هاجرنا جزانا تابنتي قدمي سنساسومي مكة مدينة زولو أكعب زبال قدميو بأوري هجلبونا بهجلبونا سأبيلها تاوسون زيا ذاك دست بيس كرسان زيا سنبرنا دريد ما أوريس ناي أوريس سأبيلها كسال حديش شدان كسال عزيز تنبر بمنسا بأرثوذكس زيا تنبر إذا خسر ما يا ذاك كرسان زيا قدسية كم سنساسو مكة زولو نعنا لما مكة ناي أرثوذكس هايمانوس مسرس منجست مسرس ناي إثيوبيا وزيو هايمانوس تفطرو ناي سب تجمره أبوكسو سلازي قدس عدي خمخانا زي قدس بيت كريستيان صلا زلاتو خمخانو مانم اب قدام كمس قداماس زنيه مانم هايمانوس مانم ነገር ክትከሎ አይግባል أقسم تيوندي ناي أسمرا ناي أسمرا تابوت ناي قدس مريم معالتي كم هاجروا معالتو وينو نقول نجار بحلولو نتناي تبرينا بحلولو ما بدمن استايز هونولو ترايز هونسي أقسم أمتاي كم نهنا ناي قدس كتما وي هولي سيتي مجلس كله هزمنا زخدلا معالت وينا هنتصلو معالت خمسة أقسم دما كم دي نيوترال وينا هم دي فاتيكان ويقالوا خيناس بني حضارات ناي سلام وعدي أبطل آتيان تايفونو اللي تنحنا كل سبوتات تتعشون كتي أقسم سي تاختما كم نيوترال خينا بحثيرو بحادي فولي من حضارة المحضرو له أبزقوني في المعل بمتي وعلاق فتعاتو مثل بمتي نحجيقل نبر أقسم بقدم عالم منيرة دحر عالم منيرة يو كرسنا يا تختل زلاستي تسكاحزي كرسنا هم تختل زبوتا زي كاب جنة خنرية الناس أقسم المثال حزي نينا البوتا مرادك علي زبان مرادك علما نايقود سياريد قال زوردلو نايقود سان بوتا أيو كل تري خاجة بيجوتو المثال زلنا ينبر بيجوتو ناي تسعة قدسان ناي تعرقان ناي سماعات كله مصيو عدزيا قدس سلازخونت مصيو قدس الله بوتا سلازخونت